ይህ የጉድጓድ ውሃ የጀነት ውሃ ነው። ነቢይ ሰለላሁ ዐለይሂ ወሰለም አንድ ቀን ህልም አይተው ሰሃቦቻቸውን ጠሯቸውና እቺኑ የጉድጓድ ውሃ በጀነት ውስጥ በህልሜ አላህ አሳይቶኛል አሉ። ከጀነት ውሃዎች ውስጥ አንዷ ውሃ እዚች የጉድጓድ ውሃ ቢዕረል ገርስ ተብላ ትጠራለች። በሌላ ሐዲታቸው ስለዚች የውሃ ጉድጓድ ሲናገሩ ኒዕመል ቢዕሩ ቢዕረል ገርስ አሉ። ከውሃ ጉድጓዶች ሁሉ ቢዕረል ገርስ ምንኛ ያማረች ውሃ ናት ብለው ተናግረውለታል። አጥየብም ጥሩም ብለው የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ገልጠዋታል ማለት ነው። እቺን ውሃ የአላህ መልክተኛ ዐለይሂ ሰላቱ ወሰላም ወደዚህ አካባቢ ሲመጡ ከዚች ውሃ ይጠጡ ነበር። በዚች ውሃም ውዱእ ያደርጉባት ነበር። ከጀነት ውሃዎች ውስጥ አንደኛው ውሃ ቢዕረል ገርስ ይህቺ ስፍራና ይህቺ ቦታ። ሰላሙን ያ ረሱላላህ